ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቪዲዮን ደግሞ ላይክ አድርጉ። እንግዲህ የትላንትና መጨረሻ ላይ አይተን በጉጉት ስንጠብቀው የነበረው ቪዲዮ ተከስቷል። እንደዚህ እንደምታዩት እንግዲህ ሩታዬ ሱሙኒ አድርጋችኋለች ጋይስ። የብሬ ነው የምላችሁ። አያችሁ አይደለ? ይታያችኋል እዚህ ጋር ማለት ነውና በጣም ፈርተው የሆነ ነገር ነው መሰለኝ የወረወረችባቸው። ጌታም ሳቄ መቆጣጠር አልቻልኩም። እና ጀግና ነች ይብር። አንድ ሰው እንግዲህ አስቧቸው፣ እነዚህ ጋር የተሰበሰቡ ወደ ስንት ሰዎች ናቸውና እሷ ስትወረውርባቸው ወዴት መሮጫ ቦታ እኮ ነው ያጡት። እና እዛ ጋር ምንድን ነው ያለው አብርሃም እንግዲህ ማን ነው የጠራችሁ? እኔ ፕሮግራም ላይ ማን ነው የጠራችሁ የሚለው ልክ እንደማያቅ አክት እያደረገ ያለው ራሱ ያመጣው ድራማ ነው ሲጀመር ማለት ነው። ምክንያቱም ሩታ የሌለችበት የሱ ቪዲዮ ድምቀት ስለማይኖረው፣ የምሬን ነው የምላችሁ። ሩታ ባትኖርበት የሱ ቪዲዮ አይደለም ለሄርሜላ ቀለበት አድርጎ ሌላ ነገር እንኳን እየሰራ ቢመጣ ሩታዬ ያለችበትን ያህል ድምቀት አይኖረውም። ይሄ ግልጽ ነው የምንነጋገረው። እዛ ጋር ምንም ነገር እንደማያቅ ሰው አክት እያደረገ ሩታን ያስጠራው ሆን ብሎ ነው። ራሱ አብርሃም ነው ያስጠራው። አሁን ማን ይጠራችሁ? ማን ይነገራችሁ የሚለው ራስክ የጠራኩ። አታስመስል። አስመሳይ ናችሁ ሲጀመር። እዛ ጋር የተሰበሰባችሁ ምድረ አስመሳይ ማለት ነው። ደግሞ የራሱ ስራ የራሱ ድርጊት እንደሆነ የሚያስታውቀው ፕሮግራሙን ጀምረው ፕሮግራሙን ጨርሰው በስተመጨረሻ ላይ ሊወጡ ሲሉ አስደውለው እንደጠራቸው በእርግጠኝነት ከቪዲዮ ትረዳላችሁ ብዬ አስባለሁ። የብሬን ነው የምላችሁ። ምንም የምንወሻሸው ነገር የለም እዚህ ጋር ማለት ነው። ሲጀመር ይሄ ሳይታሰብ ሳይታቀድ የታለመ ነገር ነው እንጂ ደና ፕሮግራም አዘጋጅቶ እንኳን እዛ ጋር ሩታን ቢጠራ አይቆጭም ጋይስ። የሚረባ ነገር የሌለበት ያልተዘጋጀ ኬክ እንኳን ረስተን በስተመጨረሻው እዚህ ነው ትንሽ ያገኘ ነው ብለው እሱና ሄርሜላ ብቻ ናቸው ኬኩን ራሱ የቀመሱት። የተረፈችዋን ደግሞ እንግዲህ ዳኒሻ ባናቱ ተክሎታል ማለት ነው። ፊቷ ላይ ነበረ እሱም መለጠፍ፣ ወይ ደግሞ አብርሃም ፊት ላይ ነበረ። የምሬን ነው የምላችሁ፣ ወደ መሬት አልነበረም ኬኩ መውረድ የነበረበት። ከሁለቱ አንዳቸው ላይ ነበረ መለጠፍ። እዛው ቡራቡሬ ሆነው ይቅሩ ማለት ነው። እና በነገራችን ላይ ሆም ብለው እግዚአብሔርን ነው የምላችሁ፣ ሆም ብለው አስደውለው ምን ሰዓት እንደሚመጡ አመቻችቶ ይሄን ድራማ ያደረገው ራሱ የገዛ ባለቤቱ አብርሃም ነው። ምንም አትሸወዱ ጋይስ፣ የምሬ ነው የምላችሁ። ማንም በዛን ሰዓት አይጠራቸውም። ሲጀመር ደግሞ ማለት ነው እነሱ ቢያውቁ እነ ሩታዬ ቢያውቁ ፕሮግራሙ ሳይደረግ ነበረ፣ ወይ ደግሞ ፕሮግራሙ ሳይጀመር በፊት ነበረ ቀድመው ፕሮግራሙ ላይ የሚገኙት ማለት ነው። ለምን እውነት እነሱ በራሳቸው ፍላጎት አስበውና አልመው ይሄ ረብሽ ለማንሳት ለመበጥበጥ ቢፈልጉ አርፍደው አይመጡም። አርፍደው አብርሃም ደግሞ የራሱን የሆነውን ፕሮግራም ማድረግ ያለበትን ቀድሞ ጨርሶ አስደውሎ ያስጠራው ራሱ አብርሃም ቱሪናፋው ነው ማለት ነው። ገባችሁ አይደለ? እዛ ጋር ደግሞ ትዕግስትሽ ምናሽ የትኛው ትዕግስት ነው? የትኛው ትዕግስት ነው? ላብ በላብ ሆኖ እኮ ማለት ነው መናገር አቅቶት እንኳን ሄዶ ውሃ ወስዶ የጠጣ ሰውዬ እኮ ነው። የምሬ ነው የምላችሁ። እዚህ ጋር እኛን የሆነ ነገር ውስጥ ለመክተት ነው። እኛ እንደዚህ አድርገን እንለፋው። እኛ በንዴት ብዙ ነገር ማለት እንችላለን፣ ግን እንለፋው። ሆን ብሎ እየጠራቸው ራሱ የሚተውነውም ራሱ ሲጀመር ማለት ነው። አቤላማ የራሱ እኮ የራሱ የአብርሃም እንትን ነው፣ የራሱ የአብርሃም ቦዲጋርድ ነው አቤል ማለት ነው። የሄርሜላም የአብርሃም ነው። እዛ ጋር ሽንጡን ገትሮ ሲከራከር ልክ እንደ ደና ሰው ማለት ነው። አሚሩም እንደዛው ነው። ይሄኛው እንትኑ ቦቴውም ደግሞ ማለት ነው ማን ነው ስሙ አላውቀውም እኔ። ይሄ እንትን ጉርዝኝ የመሰለ ሰውዬ ማለት ነው። በመጀመሪያ ጂም ገብተህ እስኪ ስፖርት ስራ፣ ወንድ ሆነ። ለነገሩ ወንድ አይደለም እኮ እዛ ጋር የተሰብሰቡ ምድር አልጫ ናቸው። ከምሬን ነው የምላችሁ። ቡዜም እንግዲህ የወንድሜው ማዕረግ ላይ መቅረት። የትኛው ማዕረግ ነው ደግሞ? በአመት ውስጥ 2 ሴት ማግባት፣ አንዷን አስወልዶ ሌላ ሴት ጋር ሄዶ ቀለበት ማዕረግ ነው? ይሄ ነው የወንድምሽ ፕሮግራም? ይሄ ነው ማዕረግ? እኔ እኮ ማለት በምን አይነት አንግል ቢያድጉ ነው ማዕረግ ወይ ደግሞ እንዴት ነው ፕሮግራም የሚሉት?
እንዴ? አንዷን በአመት ውስጥ 10 ሴት መቀያየር ነው እንዴ? ሴት በመቀያየር ነው እንዴ ማዕረግ? ወንድ ማለት እኮ ማለት ነው 1000 ሴትን የሚመኝ ሳይሆን አንዷን ሴት 1000 አድርጎ የሚያኖር ነው። የምሬን ነው የምላችሁ። ተማሩ እስኪ ከሌሎቹ። ገባችሁ? አንተ አግባት አላለውም። ለህሊናው እንኳን ትንሽ የማያስብ ሰውዬ አብርሃም ማለት ነው። የምሬን ነው የምላችሁ። እንዴት ነው አንተን አግባት የምትለው? ዳኒ ወንድሟ እኮ ነው። ዳኒ ጓደኛዋ ነው። ገባክ? አንተማ የመሰለህ ብቻዋን ትቀራለች። አንተ ያንም እዛም እዚህም እየተልከሰከስክ ቪዲዮና ፎቶ ፖስት ታደርጋለች። እሱን እያየች የሆነ እንድትከፋ አንገቷን እንድትደፋ ነው አይደል የፈለግከው? ሰው ለምን ካጠገቧ ቆመ ብለክ ነው? አንተም ማለክ አይደል እንዴ? አንድ የማይረባ አንድ እዚህ ግባ የማይባል ሰው ሰብስበክ እዛ ጋር የፌክ ድራማ የምትጫወተው። እውነት እናንተ የምር አስባችሁበት ይሄ ፕሮግራም ታስቦ ታልሞ እንዲዘጋጅና ፕሮግራሙ እውነት ትክክለኛው ቀለበት የምታደርግ ቢሆን ግማሹ በሸሚዝ ግማሹ በጂንስ ሱሪ ግማሹ በተከራየ ሱፍ እህትህና እህቷ በእንደዚህ አይነት እንትና ፕሮግራም እኛ እንደዚህ አይነት ፕሮግራም አይተንም አናቅም። የብሬን ነው የምላችሁ። ይሄ እንዴት ነው የእቃቃ ጫወታ? የሰፈር ልጆች የእቃቃ ጫወታ የሚጫወቱት ነገር የለም። ከጭቃ ከቅጠል ምናምን እንትን እያልን ድሮ ልጆ ናችሁ ታስታውሳላችሁ። እንደዚህ አይነት ጫወታ ነው ያዘው አሁንም ማለት ነው። ገባችሁ አይደለ? የአብርሃም ስራ ያ ነው። ስለዚህ ከትላንት ወዲያ ፎክሮ ስለሄደ እዛ ፕሮግራም ላይ ደግሞ እነሱ እንዲገኙ ያስደረገው ራሱ ነው። ምን ሰዓት መምጣት እንዳለበትም የተናገረው እሱ ራሱ ነው። አትሸወዱ። ምክንያቱም እነሱ በራሳቸው ፈልገው ወይ ደግሞ ሌላ ኖርማል ሰው ነግሯቸው ሰምተው ቢመጡ ፕሮግራሙ ካለቀ በኋላ አይመጡም። የምሬን ነው የምላችሁ። ካለቀ በኋላ አይመጡም። የሚመጡበትን ሰዓት ጠንቅቀው ያውቃሉ። አይደለም እቺን ተውና ማለት ነው። ከዚህ የበለጠ ብዙ ነገር የሚያውቁ ልጆች ናቸው ሶስቱም፣ ዳኒም ሩቲም ሜሪም ማለት ነው። ገባችሁ አይደለ? እዛ ጋር አሁን አብርሃም የሆነ ጀብድ እየሰራ ነው አይደለም ይመስላል። ምንም እዚህ ግባ የሚባል ነገር የለውም ጋይስ። የምሬን ነው የምላችሁ።